ወደ አገረ ሰላም ወደ ተንቤል የተደረገው ውጊያ ነው የነበረው። በዚህ ውጊያ ላይ በጣም ከፍተኛ ግዳጅ ነው የፈጸመው። አቦይ ስብሐት ለምንድን ነው ያመለጥከው ሲባል ከናንተ ለመሸሽ ብዬ ማን ያወጣሃል እናንተ ታወጡኛላችሁ ብዬ ነው የተናገረው። እንዳለው ደግሞ የሚያዝ ነው እኛ ደግሞ ተሸክመን አወጣን። ማዕከላዊ ኮሚቴ አመራር ከመልቀም ባለፈ በዛን ሰዓት በአገሪቱ ደረጃ የብር ለውጥም ነበረ። ያ ሁሉ ብር ሳይለወጥ ሸሽቶ ብር ወደ ባንክም ሳይገባ ሰርቆ ወደ በረሃ ወሰዱትንም ተከታትላ አስቀርታ ወደ መንግስት እንዲመለስ የተደረገበት የተነጠቅነውን ትጥቆች በሙሉ በማስመለስ ከፍተኛ ሚና ነበር። ወደ ሽምቅ ነው ያስገባ ነው። ከመካናይዝድ ወደ ሽምቅ እንዲገባ ያደረገው እንዳይቋቋም ማዛባቱንም መደምሰሱንም የፈጸመ ትልቅ የሀገር ባለውለታ ነው ማለት ይችላል።